የኛ ሀገር ፋይናንሲንግ እንደ አንድ ተራ አራጣ አበዳሪ ነው ማያቸው። ነጋዴ ስትሆን ሪኢንቨስት ማድረግ አለብህ። ድርጅት እንዲያድግ ከፈለክ ድርጅት እንደ ህፃን ልጅ ነው። ወተቱን ልትነጥቀው አይገባም። ራይት ሎኬሽን እስካልሆነ ድረስ ወርቅ እንኳን እየሸጥክ በዳቦ ዋጋ እንኳን ብትሸጠው ከመክሰር ግን አይታደገም። በነገራችን ላይ ስትነግድ የመጀመሪያ ስራ ሊሆን የሚገባው አይ ቲንክ ፕራይስን ከሱ ጋር ይያዛል። እንዴ ወሳኙ ነጥብ እሱ አይደለች እና ለጽድቅ ነው መደቡን የምትከፍለው። ዳሪክን የሚያክል በቀን 600 ደንበኛ የሚጎበኘው የቤት ኪራይ መክፈል ቸገረኝ። ቡና ላይ የሚቀላቀሉ ደግሞ ባዕድ ነገሮች ደግሞ አሉት። ምን ሊቀላቀል ይችላል? ጥራት ያለው ፕሮዳክት ማቅረብ አለበት። ግን በፍጹም ሊደራደርበት የማይገባ ነገር ቢኖር አሁን ላይ ሆነ ይሄን ነገር ባላደርግ የምትላቸው ነገሮች አሉ። ዊዝ ፔን ነው ይሄን ሌሰን ያገኘው።